ማልመሊሳ የተሰኘው የአርቲስት አጫሉ ሁንዴሳ አልበም በአፍሪካ ድንቃ ድንቅ መዝገብ ሊመዘገብ ነው ተባለ። አልበሙ በዓለም የሙዚቃ ሽያጭ መድረክ የትኛውም የኢትዮጵያ ሙዚቃ አልበም ሰርቶት የማያውቀውን ክብር ወሰን በማስመዝገቡ እውቅና እንደሚሰጠው ተነግሯል። ነስረዲን ሁሴን ዝርዝር አለው። በኢትዮጵያ የሙዚቃ ታሪክ ባህርን ተሻግሮ የዓለም የሙዚቃ ሽያጭ መድረኮች ላይ ታሪክ የሰራው የተወዳጁ አርቲስት አጫሉ ሁንዴሳ ሶስተኛ አልበም በአፍሪካ ድንቃ ድንቆች መዝገብ ሊመዘገብ ነው። ማልመሊሳ የአርቲስት አጫሉ ሁንዴሳ ሶስተኛውና የመጨረሻው አልበም ነው። አልበሙ አርቲስቱ አሳዛኝ በሆነ መንገድ መገደሉን ተከትሎ ለአንደኛ ዓመት መታሰቢያው ነበር በቤተሰቡና ጓደኞቹ ርብርብ ለዓለም ገበያና ለአርቲስቱ አድናቂዎች የቀረበው። የሰብአዊ መብት ተሟጋች ድምፃዊ የግጥምና ዜማ ደራሲ አጫሉ ሁንዴሳ ስራ በተለያዩ የኦንላይን የሙዚቃ ሽያጮች ረድፍ በዓለም ከፍተኛ ተደማጭነት ያላቸውን የዓለም የሙዚቃ ኢንዱስትሪ ስራዎችን በልቶ በአንድ ቀን በሽያጭ ሰንጠረዥ በአንደኛ ደረጃ መምራትን የቻለ የመጀመሪያው የኢትዮጵያ ሙዚቃ ስራ ሆኗል። የዚህ አርቲስት የመጨረሻ ስራ በአገር ቤት ውስጥም ቀላል የማይባል እትም የተሸጠ ሲሆን በከፍተኛ ሁኔታ መደመጥ ከመቻሉም በላይ በተለያየ መልኩ ከፍተኛ የማነቃቃት አስተዋጽኦን ያሳደረ ነበር። ለዚህ ድንቅ አስተዋጽኦ በአፍሪካ ድንቃ ድንቆች መዝገብ ላይ ሊመዘገብ እንደሆነ የአፍሪካ ድንቃ ድንቆች መዝጋቢ ድርጅት አስታውቋል። አርቲስት አጫሉ ሁንዴሳ የዛሬ 2 ዓመት በዚህ ወር ነበር በፊንፊኔ እስካሁን ማንነታቸው ባልታወቁ ሰዎች የተገደለው። ከዚህ በፊት በዓለም ላይ ድንቅ ስራዎች፣ ኩነቶች አሊያም ሰዎች የሚመዘገቡት የዓለም ድንቃ ድንቆች መዝገብ ላይ ሲሆን አፍሪካ የራሷን ጀግኖች ማድነቅ መቻል አለባት በሚል መርሃ ግብሩ መቋቋሙን የአፍሪካ ድንቃ ድንቆች ምዝገባ መስራችና ኃላፊ አቶ አሸናፊ አለሙ ለቢቢሲ ገልጸዋል። እስካሁን መዝጋቢ ድርጅቱ በዓለም ሪከርድ ነው ያላትን አጭር ሴትና የኢትዮጵያ ረጅም ሰው ነገዎ ጂማን ጨምሮ 14 ድንቃ ድንቆችን የመዘገበ ሲሆን ሰሞኑን ወደ ሞሮኮ አምርቶ 9 ልጆችን የተገላገለች አንዲት እንስት በድንቃ ድንቅ